እንደምን አደራችሁ እንኳን ደህና መጣችሁ ክብራትና ክብራን የመድረክ ተሳታፊዎች በቅድሚያ ሀገራችን ኢትዮጵያ ወደ ሰላምና መረጋጋት ለምታደርገው ጉዞ የበኩላችሁን አስተዋጽኦ ለማበርከት ጥሪያችንን አክብራችሁ ስለተገኛችሁ በኢትዮጵያ ሀገራዊ ምክክር ኮሚሽን ስም ከልብ አመሰግናለሁ። እንደገና እንኳን ደህና መጣችሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን ነፃና ገለልተኛ ተቋም ነው። የተቋሙ ባለቤቶች ሁሉም ኢትዮጵያውያን ነን። ኮሚሽኑ እጅግ መሰረታዊና ሀገራዊ በሆኑ ፖለቲካዊ፣ ማህበራዊና ህገ መንግስታዊ ጉዳዮቻችን ዙሪያ ያጋጠሙን አለመግባባቶችን ተመካክረን መግባባት ላይ እንድንደርስና የተግባባንባቸው ጉዳዮችም በአግባቡ መፈጸማቸውን ለመከታተል እንዲቻል ትኩረት ሰጥቶ የሚሰራ ነው። ራዕያችን ሀገራዊ መግባባትን በመገንባት እና የታረቀ ማህበረሰብን በመፍጠር ለሰላማዊ ህብረቷ የጠነከረ እና ዲሞክራሲያዊ የሆነች ኢትዮጵያን ለማዋለድ ጽኑ መሰረት መጣል ነው። ሂደቱ በኢትዮጵያውያን ባለቤትነት የተያዘና የሚመራ መሆኑ እንደተጠበቀ ሆኖ ዓለም አቀፍ ማህበረሰቡም የበኩሉን ዕውቅና የቸረውና ቴክኒካዊ እገዛዎችም የሚደረግለት ነው። የተከበራችሁ የመድረክ ተሳታፊዎች ወገኖቼ፣ በሀገራዊ ጉዳዮች ላይ ሁሉም ወገን የተካተተበትና የተሳተፈበት የሀገራዊ ምክክር መድረክ በቀላሉ የሚገኝ ጉዳይ አይደለም። ይህን በታሪክ በትውልዶች መካከል ተደጋግሞ የማይገኝን አጋጣሚ እውን ለማድረግ አብዝቶ መታገልና መጠበቅ ግድ ይላል። እድሉን ለመፍጠር ብዙዎች ታግለዋል፣ አመታትን ጠብቀዋል። አንዳንዶቹም የትግላቸውን ፍሬ ሳያዩ ተለይተውናል ወይ ደግሞ ተስፋ ቆርጠው ተሰደዋል። በመሆኑም በዚህ ታሪካዊ እድል በመጠቀም ውጤት ለማምጣት ሁላችንም የየበኩላችን አስተዋጽኦ ማበርከት ይኖርብናል። በኢትዮጵያ ሀገራዊ ምክክር ኮሚሽን በኩል ይህን እድል በአግባቡ ለመጠቀም እንዲቻል የተለያዩ ተግባራት ተከናውነዋል። አካታችና አሳታፊ ሀገራዊ ምክክር ለማድረግ እንዲቻል በቅድሚያ እነማን ይሳተፉ በሚለው ወሳኝ ጉዳይ ዙሪያ ሀገር አቀፍ ግብዓት ማሰባሰቢያ የውይይት መድረኮችን አካሂዷል። በዚህም በተለያዩ ክልሎች እንዲሁም በአዲስ አበባና ድሬዳዋ ከተማ አስተዳደሮች የማህበረሰብ መሪዎች፣ ፖለቲካ ፓርቲዎች፣ ሲቪክ ድርጅቶች፣ ሴቶች፣ ወጣቶችና የሃይማኖት ተቋማትን ጨምሮ ሌሎችም የተሳተፉባቸው በድምሩ 328 መድረኮችን አካሂዷል። በእነዚህ መድረኮች ከተለያዩ ክልሎች የተለያዩ አመለካከት ወይም አቋም ያላቸው ወገኖችን የሚወክሉ ከ140 ሺህ በላይ የህብረተሰቡና የተለያዩ ባለድርሻ አካላት ተወካዮች ተሳትፈዋል። ከትግራይ ክልል በቀር በመላ ሀገሪቱ ከወረዳ ጀምሮ በማሳተፍ አጀንዳዎችን ማሰባሰብ ተችሏል። ከህዝባዊ መድረኮች በተጨማሪ በርካታ ተቋማትና ማህበራት እንዲሁም ግለሰቦች አጀንዳዎቻቸውን በቀጥታ ለኮሚሽኑ ሰጥተዋል። በትግራይ ክልል የምክክር ሂደቱ የዘገየው የክልሉ ጊዜያዊ አስተዳደር ኮሚሽኑ ስራውን እንዲያከናውን ፈቃድ በመጠበቅ ነው። ይህም ሆኖ ኮሚሽኑ በክልሉ የሚገኙትን የተለያዩ ባለድርሻ አካላት እየሰበሰበ በማነጋገር ቆይቷል። በአንዳንድ የሀገራችን አካባቢዎች ከጸጥታ ችግር ጋር በተያያዘ የተወሰኑ ጫናዎች የነበሩ ቢሆንም ሀገራዊ ምክክሩ
ምልአተ ሕዝብ በነቂስ የተሳተፈበት በሂደቱ ላይ እምነት ያሳደረበትና ለሀገራችንም ችግሮች ሁነኛ መፍትሄ ማግኛ መንገድ ስለመሆኑ ተስፋ የተጣለበት ነው። የምክክሩ ሂደቱ ውጤታማነት የሚመሰረተው ሂደቱ በሚኖረው ቅቡልነትና መግባባት ልክ እንደመሆኑ መጠን ሰፊ ግንዛቤ የማስጨበጥና ኮሚሽኑ የሚያከናውናቸው ተግባራትን በተመለከተ ወቅታዊ መረጃዎችን ተደራሽ በማድረግ ግልጽነትን ለመፍጠር ያስቻሉ በርካታ ተግባራትን ተከናውነዋል። በእነዚህ ተግባራት ሀገራዊ መግባባትን በመገንባትና የታረቀ ማህበረሰብ በመፍጠር ሰላማዊ አንድነቷ የጠነከረና ዲሞክራሲያዊ የሆነች ኢትዮጵያን በማዋለድ ሂደት ጽኑ መሰረት ለመጣል ላለን ራዕይ መሳካት አመልካች የሆኑ ውጤቶችን በየደረጃው እያገኘን ነው። የተከበራችሁ የመድረክ ተሳታፊዎች፣ እነዚህ ተግባራት የተከናወኑት የተለያዩ ፈተናዎች ታልፈው ነው። አንደኛው ተግዳሮት ያለመተማመንና ሰፊ የሆነ የሀሳብ የአቋም ክፍፍል ፖለራይዜሽን መኖሩ ነው። ከዚህ ጋር በተያያዘም ጥቂት የፖለቲካ ፓርቲዎችና የታጠቁ ኃይሎች በሂደቱ እየተሳተፉ አይደሉም ወይም ሂደቱን በጥርጣሬ ይመለከቱታል። ሁለተኛው በትግራይ ክልል ከድህረ ጦርነት ጋር በተያያዘ ሁኔታዎች ችግሮች መኖራቸው ነው። በክልሉ የፖለቲካ አለመረጋጋት በመኖሩ የምክክር ሂደቱን በሚፈለገው ልክ መጀመር አልተቻለም። ሶስተኛው ፈተና በህብረተሰባችንና የተለያዩ ባለድርሻ አካላት በሀገራችን ያሉ ችግሮች ተፈተው ከማየት ከፍተኛ ፍላጎታቸው አኳያ ከምክክሩ ፈጣን ውጤቶችን የሚጠብቁ መሆናቸው ነው። እውነተኛ ማለትም ሁሉን አሳታፊና አካታች የሆነ ላሉብን ችግሮች መንስኤ የሆኑ አጀንዳዎችን የለየ ሀገራዊ ምክክር አካሂዶ ውጤት ለማግኘት ጊዜና ትዕግስትን የሚጠይቅ ከመሆኑ አኳያ ይህን አጣጥሞ ማስኬድ ፈታኝ ሆኖ አግኝተነዋል። ምክክር አካሂደው ከተሳካላቸውም ሆነ ሳይሳካላቸው ከቀሩ ሀገራት የምንማረው አንዱ ቁም ነገር ሂደቱ በገለልተኛና ነፃ በሆነ አካል የመመራቱ ጉዳይ ወሳኝ መሆኑን ነው። ከዚህ አኳያ የኢትዮጵያ ሀገራዊ ምክክር ኮሚሽንን የምንመራ ኮሚሽነሮች ነፃና ገለልተኛ መሆናችንን በዚህ አጋጣሚ ለማረጋገጥ እወዳለሁ። ነፃና ገለልተኛ መሆናችን በዋናነት መመስከር ያለበት ከህዝባችንና ከተለያዩ ባለድርሻ አካላት ጋር በመቀናጀት በምናከናውናቸው ተግባራት መሆኑ እንደተጠበቀ ሆኖ ጥቂት ማሳያዎችን መጥቀስ ይቻላል። ኮሚሽኑ በአሁኑ ወቅት 10 ኮሚሽነሮች አሉት። 10ኛችንም የየትኛውም የፖለቲካ ፓርቲ አባል አይደለንም። ለዚህ ታሪካዊ ኃላፊነት የተሰየምነው ነፃ መሆናችንን በሚያረጋግጥ ጥብቅ ቬቲንግ በሆነ መስፈርት መሰረት ነው። የኮሚሽኑ ምክር ቤት ተወያይቶ የሚወስናቸው ውሳኔዎችም ሆኑ ሌሎች የምክክር ሂደቶች ግልጽነት፣ ገለልተኝነትና ተጠያቂነት በሚያረጋግጥ መልኩ በጽሁፍ፣ በቪዲዮ፣ በድምፅና በፎቶ የተደራጁ ናቸው። እንደ አግባብነቱ ከስር ይፋ ያደረግናቸው ጉዳዮች መኖራቸው እንደተጠበቀ ሆኖ በቀጣይ ሁሉንም ጠቀሜታ ያላቸውን ሰነዶች ለማወቅ ለሚፈልጉና ጥናትና ምርምር ለሚያደርጉ አካላት ወደፊት ክፍት የሚደረጉ ይሆናል። በተጨማሪም ኮሚሽኑ የሚያከናውናቸው ተግባራት ከህዝብና ከሚዲያ የተሰወሩ አይደሉም። ኮሚሽኑ የሚዲያዎችን አቋምና የኤዲቶሪያል ፖሊሲ ሳይመርጥ ለሁሉም ሚዲያዎች ክፍት ሆኖ እየሰራ ነው። ከሚዲያ በተጨማሪም ህብረተሰቡንና የተለያዩ ባለድርሻ አካላትን በአካል በማግኘት በየጊዜው ያሉ ጉዳዮችን ግልጽ የማድረግ የአሰራር ስርዓት አለን። በምክክር ሂደቱ
ወሳኝ የሆኑ ጉዳዮች ከመወሰናቸው በፊት ሰፊ የምክክር መድረኮችን በማዘጋጀት የህብረተሰቡንና የባለድርሻ አካላትን ግብዓት ይሰበስባል። ሂደቱን የሚያግዙ ከፍተኛ ባለሙያዎችና በተለያዩ ዘርፎች አንቱታን ያተረፉ ከሁሉም ክልሎች የተውጣጡ ጠንካራ ኢትዮጵያውያን አባል የሆኑበት የአማካሪ ኮሚቴም አለው። እነዚህ አሰራሮች ሂደቱን ነፃ፣ ግልጽና በየጊዜው እያደገ የመጣ መተማመን ያለበት እንዲሆን ማድረግ አስችለዋል። የተከበራችሁ የመድረክ ተሳታፊዎች፣ ሀገራችን ኢትዮጵያ ወሳኝ በሆነ መስቀለኛ መንገድ ላይ ትገኛለች። የሀገራዊ ምክክር መሳካት ለሀገራችን ብቻም ሳይሆን ለቀጠናው መረጋጋት ቁልፍ ድርሻ ይኖረዋል። በዓለም ፊት ይቻላቸዋል ወይ ተብለን በጥርጣሬ ለታየንባቸው በርካታ ጉዳዮች መቻላችንን አሳይተናል። የሰው ዘር መገኛ የሆነችው ሀገራችን ኢትዮጵያ ለዓለም ሕዝቦች በተለይም በቅኝ ግዛት ሲማቅቁ ለነበሩ ሁሉ የነጻነት ቀንዲል ነች። አድዋ ለዚህ ቋሚ ሐውልታችን ነው። በአባቶቻችንና በእናቶቻችን ታሪክ ብቻ የምንመካ ሳንሆን በየዘመኑ ታሪክ እየሰራን የምንቀጥል መሆናችንንም የአባይ ወንዝ ለልማት በማዋል አስመስክረናል። እንደነዚህ ሁሉ ሀገራዊ ምክክሩን ውጤታማ በማድረግ ሀገራችን ኢትዮጵያ ወደ ዘላቂ ሰላምና ጠንካራ ወደ ሆነ አንድነት እንደምናሻግራት እንተማመናለን። ይህን እውን ለማድረግ ያሰባሰብናቸውን አጀንዳዎች በአግባቡ አደራጅተን ሀገራዊ ምክክር የሚደረግባቸው እጅግ መሰረታዊና ሀገራዊ አጀንዳዎችን በመለየት እንቀርጻለን። አስፈላጊ ቅድመ ዝግጅቶችንም አድርገን ቀጣይ ሀገራዊ የምክክር ጉባኤን እንጠራለን። በተቀረጹት አጀንዳዎች ላይ ምክክር በማድረግ መግባባት ላይ እንዲደርስ የሚቻለንን ሁሉ ጥረት እናደርጋለን። የተግባባንባቸው ጉዳዮች በአግባቡ እንዲፈጸሙ የሚያደርጉ ምክረ ሀሳቦችን አዘጋጅተን ለሚመለከታቸው አካላት በዋናነት ለአስፈጻሚው መንግስት እናቀርባለን። በድጋሚ በዚህ አጀንዳችሁን በምትሰጡበትና በሀገራዊ ምክክር ጉባኤ የሚወክሏችሁን ተሳታፊዎች በምትመርጡበት መድረክ ስለተገኛችሁ ከልብ አመሰግናለሁ። እጅግ ደስ ብሎናል። ዛሬ በመገኘታችሁ በዚህ ታሪካዊ ሂደት አሻራችሁን እንደምትጥሉ ተረዱ። የዛሬ ቆይታችን በኢትዮጵያ ጨዋነት፣ በመደማመጥና በመከባበር እንዲሁም ዲሞክራሲያዊ በሆነ አካሄድ ውጤታማን እንደሚሆን እተማመናለሁ። መልካም የምክክር ጊዜ እንዲሆንልን እመኛለሁ።